ዩቲዩብ ላይ ከየት ልጀምር ብላችሁ የምታስቡ ልጆች ትሬንድ ኮሜንተሪ የሚባል ነገር አለ። ትሬንዲንግ የሆኑ ነገሮች ላይ ሀሳባችሁን መስጠት ማለት ነው። ላይክ እንደ ዳሎል ኢንተርቴንመንት ማለት እሱ ምን ያደርጋል? እሱ ትሬንድ የሆነ ነገር ቫይራል የወጣ ነገር ላይ ሀሳብ አስተያየቱን ወይም ሀሳብን አስተያየት የሚፈልጉ ቪዲዮዎች ላይ ሁሉ ላይ ሀሳብን አስተያየቱን የራሱን ኦፒኒየን እና የሰውን ፐርስፔክቲቭ በማክበር ሰዎችን በማክበር አይዲያውን ሼር ያደርጋል እና ትሬንድ ኮሜንተሪ ላይ ብትገቡ ሞር ቀላል ነው። በዛ ላይ ፍሬንድሊም ነገር ስለሆነ ኦፒኒየናችሁ የምትናገሩበት የእናንተን አመለካከትን አስተያየታችሁን ሰዎች ማይሆን ነገር አጥፍተውም እንኳን ከሆነ ሰዎች እንዲማሩ ደግሞ ኮሜንት የምታደርጉበት ኒሽ ስለሆነ ትሬንድ ኮሜንተሪ ላይ ብትገቡ ሞር ቀላልና በአጭር ጊዜ ውስጥ ራሳችሁን የምትለውጡበት ዩቲዩብ ላይ ራሳችሁን በጥሩ መንገድ የምታዩበት ኒሽ ስለሆነ ትሬንድ ኮሜንተሪ ብትጀምሩ ጀማሪ ለሆናችሁ ዩቲዩበሮች በጣም የሚጠቅማችሁ ይመስለኛልና ይመቻችሁ።